DW ነው። DW ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ነሐሴ 13 ቀን 2011 ዓ.ም ጤና ይስጥልኝ አድማጮች እንደምናመሻችሁ። ለክርስትና እምነት ተከታዮች እንኳን ለደብረ ታቦር አደረሳችሁ። በዓሉ ቡሄ በመባልም ይታወቃል። ዶሮ ከጮኸ የለም ሌሊት፣ ቡሄ ካለፈ የለም ክረምት እንዲሉ አዳጊ ወንዶች ሆያ ሆዬ እያሉ የክረምት ማለቂያ መዳረሱን ጅራፍ እያጮሁ ያበስራሉ። በየቤቱም ችቦ ይበራል። ዛሬም ይህ ልማድ ዘልቆ ይሆን? በሀገር ቤት ያላችሁ ወገኖቻችን ልትነግሩን ትችላላችሁ። ለሁሉም ከዶች በለ የዕለተ ሰኞ ስርጭታችን እንሆ ጀመረ። ሸዋዬ ለገሰ አስተናግዳለሁ። ዜናን የሚያስቀድመው ስርጭታችን በዜና መጽሔቱ ከአዲስ አበባና ከባህር ዳር የፍርድ ቤት ውሎ ዘገባዎችን አካቷል። በቤንሻንጉል የግብርና ምርት መቀነስና የኑሮ ውድነት ስጋት፣ የትግራይ ትብብር ለዲሞክራሲ የተሰኘው ፓርቲ አቤቱታ እንዲሁም በኢትዮጵያ የሴቶችን አቅም ለማሳደግ ያሉ እድሎችና የሚያጋጥሙ ፈተናዎችን የሚያስቃኙ ዘገባዎችም አሉን። ከለተሰኞ ሳምንታዊ ዝግጅቶች ቀዳሚው ማህደረ ዜና የሱዳን ተቀናቃኝ ኃይሎች ቅዳሜ ዕለት የተፈራረሙትን ስምምነት ይቃኛል። ሳምንታዊ ስፖርትም ተጠናቅሯል። አድማጮች ሁሉንም ለመከታተል አብራችሁን እንድትቆዩ በአክብሮት በመጋበዝ የምንገኝባቸውን የሞገድ መስመሮች ላስታውሳችሁ። በራዲዮ በ13780 ኪሎ ሄርዝ 22 ሜትር ባንድ እና በ11995 ኪሎ ሄርዝ 25 ሜትር ባንድ፣ በሳተላይት ደግሞ በአረብ ሳት በበድር 4 በ11996 ሜጋ ሄርዝ DWA2 26 ዲግሪ ኢስት ሆሪዞንታል እንዲሁም በናይል ሳት 201 7 ዲግሪ ዌስት ቨርቲካል በ11976 ሜጋ ሄርዝ DWA2 ላይ እንፈልጉን። በኢንተርኔትም ከድረገጻችን ወይም DW Amharic በተባለው አፕሊኬሽን በተንቀሳቃሽ ስልክና ታብሌትም እንገኛለን። DW Amharic የፌስቡክ አድራሻችንም ነው። የቀጥታ ስርጭታችን በዚሁ ሰዓት ይተላለፋል። አዲስ አበባ ላይም በኢትዮ FM 107.8 አሁን ስርጭታችን በቀጥታ ይደመጣል። ስርጭታችን እንዳበቃ ደግሞ በቴሌግራም እንዲሁም በሳውንድ ክላውድ እናጋራችኋለን። በዚያም ተከታተሉን። ከሁሉም ቀዳሚው የዓለም ዜና ነው። ሂሩት መለሰ ተዘጋጅታለች። መልካም ቆይታ። የዲደብሊው ዜና። ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ የደቡብ ክልል ጠቅላይ ፍርድ ቤት በሐዋሳ ከተማና በሲዳማ ዞን የተለያዩ አካባቢዎች ተከስተው የነበሩ ሁከቶችን አስተባብረዋል ለተባሉ 9 ተጠርጣሪዎች በተፈቀደው ዋስትና ላይ የእግድ ትዕዛዝ ሰጠ። ፍርድ ቤቱ ትዕዛዙን የሰጠው መርማሪ ፖሊስ የሐዋሳ ከተማ ከፍተኛ ፍርድ ቤት ባለፈው አርብ ለተጠርጣሪዎቹ የፈቀደውን የዋስትና መብት በመቃወም ያቀረበውን የይግባኝ አቤቱታ በመቀበል ነው። የቀድሞ የሱዳን ፕሬዝዳንት ኦመር አልበሽር ከሳውዲ ንጉሳውያን ቤተሰብ $90 ሚሊዮን እንደተቀበሉ መናገራቸውን አንድ መርማሪ ዛሬ የአልበሽርን የሙስና ክስ ማየት ለጀመረው ፍርድ ቤት አስታወቁ። በሌላ በኩል የሱዳን ሉዓላዊ ምክር ቤት ምስረታ እንዲዘገይ መጠየቁን የሱዳን ወታደራዊ ምክር ቤት አስታውቋል። ብሪታንያ ያለ ስምምነት የአውሮፓ ህብረትን ለቃ ልትወጣ ለምትችልበት ፍቺ ዝግጁ መሆኑን የአውሮፓ ህብረት አስታወቀ። በሌላ በኩል ብሪታንያ ያለ ስምምነት ህብረቱን ለቃ መውጣቷን የማይቀበለው ተቃዋሚው የብሪታንያ ፓርቲ ሌበር ባለበት ለቀጠለው ለብሬግዚት ጉዳይ መፍትሄ ለማምጣት አጠቃላይ ምርጫ እንዲካሄድ ጥሪ አቅርቧል። ዜናው በዝርዝር። የደቡብ ክልል ጠቅላይ ፍርድ ቤት በሐዋሳ ከተማና የሲዳማ ዞን የተለያዩ አካባቢዎች ተከስተው የነበሩ ሁከቶችን አስተባብረዋል ለተባሉ 9 ተጠርጣሪዎች በተፈቀደው የዋስትና መብት ላይ የእግድ ትዕዛዝ ሰጠ። ጠቅላይ ፍርድ ቤቱ ዛሬ በእነ ታሪኩ ለማ መዝገብ በተጠረጠሩ 9 ሰዎች ላይ የእግድ ትዕዛዙን የሰጠው መርማሪ ፖሊስ የሐዋሳ ከተማ ከፍተኛ ፍርድ ቤት ነሐሴ 10 2011 ዓ.ም ለተጠርጣሪዎቹ የፈቀደውን የዋስትና መብት በመቃወም ያቀረበውን የይግባኝ አቤቱታ በመቀበል ነው። ፍርድ ቤቱ በተጨማሪም ግለሰቦቹ የተጠረጠሩበት ወንጀል የዋስትና መብትን የሚፈቅድ ወይንም የሚከለክል መሆኑን
ለማከራከርና ለፖሊስ የተሰጠው የምርመራ ጊዜም በቂ ነው ወይስ በቂ አይደለም የሚለውን በመመርመር ብይን ለመስጠት ለነሐሴ 24 ቀን 2011 ዓ.ም ቀጠሮ ይዟል። የሐዋሳ ከተማ ከፍተኛ ፍርድ ቤት በነሐሴ 10 ችሎት ተጠርጣሪዎቹ ያቀረቡትን የዋስትና መብት በመቀበል እያንዳንዳቸው የ50 ሺህ ብር ዋስትና በማቅረብ ጉዳያቸውን በውጭ ሆነው እንዲከታተሉ ወስኖ ነበረ። በሐዋሳ ከተማና በሲዳማ ዞን ተከስተው ከነበሩ ሁከቶች ጋር በተያያዘ የሲዳማ ሚዲያ ኔትወርክ ስራ አስኪያጆችና የቦርድ አባላትን ጨምሮ በርካታ ሰዎች በቁጥጥር ስር ውለው ጉዳያቸው በፍርድ ቤት በመታየት ላይ እንደሚገኝ ይታወቃል። ዘገባው የሐዋሳው ወኪላችን የሸዋንግዛው ወጋየሁ ነው። ከሰኔ 15ቱ የባህር ዳር ጥቃት ጋር በተያያዘ የታሰሩትን የነ ብርጋዴር ጀነራል ተፈራ ማሞን ጉዳይ የሚመለከተው የባህር ዳርና አካባቢው ፍርድ ቤት በተጠርጣሪዎች ላይ ክስ ለመመስረት ወይንም ተጨማሪ የጊዜ ቀጠሮ መስጠት የሚያስችል ውሳኔ ለመስጠት ተለዋጭ ቀጠሮ ሰጠ። ከባህር ዳሩ ጥቃት ጋር በተያያዘ በ3 የተለያዩ መዝገቦች የተካተቱ 61 ተጠርጣሪዎች ላይ ሲቀርብ የቆየውን የምርመራ የጊዜ ቀጠሮችን ሲፈቅድ የቆየው የባህር ዳር ወረዳ ፍርድ ቤት ከ2 ሳምንት በፊት ባስቻለው ችሎት የ15 ቀናት የክስ መመስረቻ ቀጠሮ ሰጥቶ ነበረ። ፍርድ ቤቱ በተጠርጣሪዎች ላይ የቀረበው የሰውና የሰነድ ማስረጃ ለክስ በቂ ነው በማለት ነበረ ከዚህ በኋላ የምርመራ ጊዜ እንደማይፈቅድ በማስታወቅ መዝገቡን የዘጋው። ሆኖም ጉዳዩን የያዘው መርማሪ ቡድን ምርመራዬን አላጠናቀቅኩም በማለቱ ለባህር ዳርና አካባቢው ከፍተኛ ፍርድ ቤት አቤት ብሏል። የተጠርጣሪ ጠበቆች የጊዜ ቀጠሮ ይግባኝ የማይባልበት አሰራር ስለሌለው ፍርድ ቤቱ የመርማሪ ቡድኑን ጥያቄ ውድቅ ሊያደርግ ይገባል ሲል ተቃውሟል። ዛሬ ያስቻለው የባህር ዳርና አካባቢው ከፍተኛ ፍርድ ቤት የሁለቱንም ወገኖች ክርክር መርምሮ ውሳኔ ለመስጠት ለነሐሴ 16 ቀን 2011 ዓ.ም ከሰዓት በኋላ ተለዋጭ ቀጠሮ መስጠቱን የባህር ዳሩ ወኪላችን አለምነው መኮንን ዘግቧል። ይህ ዶይቼ ቬለ DW ነው። የቀድሞ የሱዳን ፕሬዝዳንት ኦመር አልባሽር የሙስና ክስ ዛሬ ካርቱም ውስጥ መታየት ጀመረ። አንድ መርማሪ አልባሽር ከሳውዲ ንጉሳውያን ቤተሰብ $90 ሚሊዮን በጥሬ ገንዘብ ተቀብለዋል ሲሉ ዛሬ ለፍርድ ቤቱ ተናግረዋል። መርማሪ አህመድ አሊ እንዳሉት አልባሽር ገንዘቡን መቀበላቸውን የተናገሩት በቁጥጥር ስር ከዋሉ በኋላ በመርማሪዎች ሲጠየቁ በሰጡት ቃል ነው። ከዚህ ገንዘብ ውስጥም $25 ሚሊዮን የሳውዲው ልዑል ሞሐመድ ቢን ሳልማን ከመንግስት በጀት ውጪ ሌላ ጥቅም ላይ እንዲያውሉት የሰጧቸው ገንዘብ መሆኑን አልባሽር እንደተናገሩ ገልጸዋል። ከዚህ ሌላ አልባሽር በጎርጎሮሳዊ 2005 ከሞቱት ከሳውዲው ንጉስ አብደላም ቀደም ሲል $35 ሚሊዮን እንዲሁም $30 ሚሊዮን መቀበላቸውንም ተናግረዋል ብለዋል። በዚሁ ወቅትም አልባሽር ገንዘቡ የመንግስት በጀት አካል እንዳልሆነ እናም ወጪ የሚያደርጉትም እርሳቸው እንደነበሩ መናገራቸውን መርማሪው አስረድቷል። ገንዘቡም መንቀሳቀሱን ሆኖም እንዴት ወጪ እንደተደረገና ሰነዶቹም ይኑሩ አይኑሩ ማስታወስ አልችልም ማለታቸውንም ጠቅሰዋል። ሱዳንን ለ30 ዓመታት የመሩት አልባሽር ባለፈው ሚያዝያ 3 2011 ዓ.ም ከስልጣን ተወግደው እንደታሰሩ የሱዳን የሽግግሩ ወታደራዊ መሪ ጀነራል አብዱል ፈታህ አልቡርሃን ከበሽር መኖሪያ ቤት ከ$113 ሚሊዮን በላይ ዋጋ ያላቸው 3 አይነት ገንዘቦች መገኘታቸውን አስታውቀው ነበረ። በእስር ላይ የሚገኙት የ75 ዓመቱ አልባሽር የውጭ ሀገር ገንዘብ ይዞ በመገኘት በሙስናና በህገወጥ መንገድ ስጦታዎችን በመቀበል መከሰሳቸው ከ2 ወር በፊት ነበረ በአቃቢ ህግ የተነገራቸው። በግንቦት ወር ደግሞ ጠቅላይ አቃቢ ህግ እርሳቸውን ከስልጣን ባወረደው አመጽ ወቅት በተፈጸሙ ግድያዎችም መከሰሳቸውም ተነግሮ ነበረ። ዛሬ በከፍተኛ ወታደራዊ አጀብ ክሳቸው ወደሚታይበት የፍትህና የህጋዊ ሳይንስ ተቋም የመጡት አልባሽር የክሱን ሂደት የተከታተሉት በብረት ፍርግርግ ውስጥ ተቀምጠው ነበረ። 3 ሰዓት የሚጠጋውን የዛሬውን ችሎት በእርጋታ ሲከታተሉ መመልከቱን የፈረንሳይ ዜና አገልግሎት AFP ጋዜጠኛ ዘግቧል። ቀጣዩ ችሎት ለነሐሴ 18 2011 ዓ.ም ተቀጥሯል። የሱዳን ወታደራዊ ምክር ቤት ሱዳንን እንዲመራ ስምምነት ላይ የተደረሰበት ምክር ቤት ምስረታ እንዲዘገይ መጠየቁን ተናገረ።
ወታደራዊ ምክር ቤት እንዳለው የሱዳን ተቃዋሚዎች ህብረት በእጩዎች ላይ በመጨረሻ ሰዓት ላይ ባለ መግባባታቸው የምክር ቤቱ ምስረታ እንደዘገየ አስታውቀዋል። 11 አባላት የሚኖሩት አዲሱ የሽግግሩ ሉዓላዊ ምክር ቤት በሱዳን ምርጫ እስከሚካሄድ ድረስ ማለትም ለ3 ዓመት ከ3 ወር ሱዳንን ይመራል። የምክር ቤቱ አባላት ማንነት ትናንት ይፋ ይደረጋል ተብሎ ነበረ። ሆኖም የወታደራዊ ምክር ቤት ቃል አቀባይ ሌተና ጀነራል ሻምስ ኢልዲን ካባሺ እንዳሉት ተቃዋሚዎች ለምክር ቤቱ በእጩነት ያቀረቡት ዝርዝር ላይ ከተለያዩ አንጃዎቻቸው ጋር ተጨማሪ ምክክሮችን እንደሚያካሂዱ በማሳወቃቸው የምክር ቤቱ ምስረታ ለሌላ ጊዜ ተላልፏል። አሁን የሚያወዛግበው በሱዳን ሙያተኞች ምክር ቤት ስር ያለ የአንድ ተቃዋሚ አንጃ እጩነት መሆኑም ተዘግቧል። ታህ ኦትማን የተባሉት እኚሁ እጩ እርሳቸው መታጨታቸው ክፍፍልና ግራ መጋባትን በማስከተሉ ራሳቸውን ከእጩነት አገላለሁ ማለታቸው ተነግሯል። ወታደሩና የተቃዋሚዎች መሪዎች የመጨረሻውን ስልጣን የሚጋሩበትን ስምምነት ቅዳሜ ተፈራርመዋል። ሁለቱ ወገኖች ስልጣን ለመጋራት የተስማሙት በአፍሪካ ህብረት፣ በኢትዮጵያና በምዕራባውያን ተከታታይ ሽምግልናና ከበርካታ ድርድሮች በኋላ ነበረ። ብሪታንያ ያለ ስምምነት የአውሮፓ ህብረትን ለቃ ልትወጣ ለምትችልበት ፍቺ ዝግጁ መሆኑን የአውሮፓ ህብረት አስታወቀ። የህብረቱ ኮሚሽን ቃል አቀባይ ናታሻ ቤርታውድ የብሪታንያ ያለ ስምምነት ህብረቱን ለቆ መውጣት ህብረቱ በምንም አይነት የሚፈልገው እንዳልሆነ የተናገሩት ቤርታውድ በአሁኑ ጊዜም እስካሁን ከተደረገው ዝግጅት ውጪ ተጨማሪ ዝግጅት ማድረግ አያስፈልግም ብለዋል። ብሪታንያ ያለ ስምምነት ከወጣችም ለእርሷም ሆነ ለተቀሩት የአውሮፓ ህብረት አባል ሀገራት ዜጎች እንዲሁም በሁለቱ የንግድ እንቅስቃሴ ላይ ከባድ ችግር ማስከተሉ እንደማይቀር አስታውቀው ሆኖም ከ27ቱ የህብረቱ አባል ሀገራት ይልቅ ችግሩ የሚብሰው በብሪታንያ ላይ ነው ብለዋል። ቃል አቀባዩ የኮሚሽኑ ፕሬዝዳንት ዣን ክሎድ ዩንከር ብሪታንያ ከህብረቱ ያለ ስምምነት ከለቀቀች ዋነኛዋ ከሳሪ እርሷ እንደምትሆን መናገራቸውንም አስታውሰዋል። ዛሬ የብሪታንያው ተቃዋሚ ፓርቲ ሌበር የብሪታንያ ምክር ቤት ከበጋ እረፍቱ ተጠርቶ ከብሬግዚት በኋላ ሊከተል በሚችለው ችግር ላይ እንዲነጋገር ጥሪ አቅርቧል። ከመንግስት ሾልከው ወጥተዋል የተባሉ ሰነዶች ብሪታንያ ያለ ስምምነት ህብረቱን ለቃ ከወጣች የምግብ፣ የነዳጅ ዘይትና የመድኃኒቶች እጥረት ሊገጥማት እንደሚችል መጠቆማቸው ተዘግቧል። የፓርቲው መሪ ጀርሚ ኮርቢን ከዚህ ሌላ ባለበት ለቀጠለው ለብሬግዚት ጉዳይ መፍትሄ ለማምጣት አጠቃላይ ምርጫ እንዲካሄድም ጥሪ አቅርበዋል። ፓርቲያቸው በምርጫው ካሸነፈም በጎርጎሮሳዊ 2016 ማለትም ከ3 ዓመት በፊት በተካሄደው ህዝበ ውሳኔ ከአውሮፓ ህብረት ለቆ ለመውጣት በተሰጠው ውሳኔ ላይ ዳግም ድምፅ እንዲሰጥ እንደሚያደርግ ተናግረዋል። ይህ ዶይቼ ቬለ ዲደብሊው ነው። ከዶይቼ ቬለ ዜናውን ለማብቃት ነው ዋና ዋና ርዕሶቹን በድጋሚ። የደቡብ ክልል ጠቅላይ ፍርድ ቤት በሐዋሳ ከተማና በሲዳማ ዞን የተለያዩ አካባቢዎች ተከስተው የነበሩ ሁከቶችን አስተባብረዋል ለተባሉ 9 ተጠርጣሪዎች በተፈቀደው ዋስትና ላይ የእግድ ትዕዛዝ ሰጠ። የቀድሞ የሱዳን ፕሬዝዳንት ኦመር አልበሽር ከሳውዲ ንጉሳውያን ቤተሰብ $90 ሚሊዮን እንደተቀበሉ መናገራቸውን አንድ መርማሪ ዛሬ የአልበሽርን የሙስና ክስ ማየት ለጀመረው ፍርድ ቤት አስታወቁ። ዜናው በዚሁ አበቃ። አድማጮች፣ የዓለም ዜናውን ከሂሩት መለሰ ተከታተልን። የለተሰኞ ስርጭታችን ይቀጥላል። የዜና መጽሔት 5 ርዕሰ ጉዳዮችን አካቷል። የዜና መጽሔቱ